ሰላም ጤና ይስጥልን። የመጽሐፍን በዜማ ቤተሰቦች እንዴት ናችሁ? ዛሬ በዙቤዳ በሌላ ክፍል ተመልሼ መጥቻለሁ። አብራችሁን ቆዩ። ዙቤዳ ደራሲ አሌክስ አብርሃም፣ ተራኪ መክሊት። ቦግልም አንዳንድ ታሪኮች አሉ የማያስደስቱ ግን ምን በወጣኝ ብቻዬን መሸከሜ ተብሎ ለሌሎች የሚነገሩ። ልክ እንደዚህ አንዳንድ ታሪኮች ደግሞ አሉ እንኳን ለግጥም ለእግዚአብሔር ሰላምታ አፉ የማይፈታለትን ሰው በሐዘን ኮርኩረው ገጣሚ የሚያደርጉ። ልክ እንደዚህ ብቸኝነት ማለት ብዙዎች መካከል አንድ ሆኖ መገኘት። ብቸኝነት ማለት ለሕዝብ እየታዩ ደምቀው እንደ አበባ በራስ ማንነት ውስጥ መቅለል ከገለባ። ብቸኝነት ማለት የብዙሃኑ ቀልብ ወዶን ሲንሰፈሰፍ ራስን ረግጦ ወደ ምንም ማለፍ። ብቸኝነት ማለት ዘላለም በሚያስንቅ ረጅም ጨለማ በነጋ አምላኪዎች በተስፈኞች መሃል ከፍ ብሎ መቆም በሰቆቃ ማማ። ለኩሰው ለብቻ የትዝታ ኩራዝ በትላንት ሰንሰለት ተቀይዶ መያዝ። ብቸኝነት ማለት በዝምታ ጀልባ ከባህር አእምሮ ትናንት ላይ መቆም ዛሬን ወዲያ አባሮ። ብቸኝነት ማለት ይህ ታሪክ ያስጠላል። በተለይ እኔ ስጽፈው ያስጠላል። ምክንያቱም በተቻለኝ አቅም ሁሉ እንዳያስጠላ አድርጌ ስለምጽፈው ነው። ለምን ትንሽ እንኳን ላሳምረው ብሞክር ኃጢአት የሰራው ስለሚመስለኝ። ከዓመት በፊት ነው ጓደኛዬ የደወለና አብርሽ ሚስ ክሪስማስ ሞተች እኮ አለኝ። በቃ እንዲህ ነው ያለኝ። ለመናገር አዞረኝ፣ ትንፋሽ ሁሉን ያጠረኝ። ስልኬ ከእጄ ላይ ሊያመልጠኝ ነበር። ክሪስማስ ያላትን ስምረትን ነው። እኔ እንኳን እትዬ ስምረት ነበር እምላት። አትቀልድ እባክህ አልኩት። ቀልድ አለመሆኑ ገና ድሮ ገብቶኝ ነበረ። ማርያምን አሁን ራሱ ፖሊሶች ቤቷ መጥተው በሩን ሰብረው ገቡ። ሬሷን ወደ ምርመራ ሊወስዱ እያዘገጃጁት ነው። እኛም እዛው ነን አለኝ በተጋነነ ድምፅ። የድምፁ መጋነን ጦር ሜዳ መሃል ሆኖ ጦርነቱን የሚዘግብ ጋዜጠኛ እንጂ የአንዲትን ምስኪን ሴት ሞት የሚያረዳ ጎረቤቷ አይመስልም። አንዳንዱ ሰው መርዶም ይሁን የምስራች ቀድሞ ስለተናገረ ራሱን ጀግና አድርጎ ይቆጥራል በል። ግራ ተጋባው። እትዬ ስምረትን መቼ ለታ አንድ የገበያ አዳራሽ ውስጥ የገና ሳፍ ገዝታ ስትወጣ አይቻት ነበር። ኦ እትዬ ስምረት! መጀመሪያ ስራ እንደያዝኩኝ አካባቢ ቤት ልከራይ ሳፈላልግ አንድ ቆንጆ ግቢ ውስጥ አንዲት ክፍል ቤት አገኘው። ደላላው አጣርፎ ካስገባኝ በኋላ ሂሳቡን ወስዶ ከዛ አካባቢ ጠፋ። በኋላ ስሰማ ባለቤቷ እብድ ናት አሉኝ። እንደውም ከኔ በፊት የነበረውን ሰው ነገውን ቤቱን ለቀው ውጣ ትለዋለች። ሰውየው ችላ ይላታል። ማታ እንደተኛ የሆነ ጭስ ይሸተውና ከእንቅልፉ ሲነሳ ቤቱ በጭስ ታፍኗል። እንደውም በሩ አካባቢ ነበልባል ይመለከታል። በርግጎ ከአልጋው ይነሳና መስኮቱን በርግዶ በቶሎ ይወጣል እርቃኑን። እትዬ ስምረት የጋዝ መያዣ ጄሪካን ይዛና በቀኝ እጇ ክብሪት እንደጨበጠች የሚንቀለቀለውን እሳት እየተመለከተች በስስ ፒጃማ መልአክ መስላ ቆማለች። ራሷ ናት ቤቱን እሳት የለቀቀችበት። እሳቱን በጎረቤት ትብብር አጥፍተው እቃውን ሌሊት ውሎ አውጥቶ ሰውየው ጠፋ። ይኸው ከስንት ወር በኋላ ቤቱን አሳድሳ ለኔ አከራየችኝ። ይህንን ታሪክ ስሰማ ደንግጬ ደላላውን አፈላለኩና እንዴት እብድ ቤት ታስገባኛለህ አንተ ብዬ ጮኩበት። ባክህ ሰው ሲያጋንን ነው። ስምረት እብድ አይደለችም። በእርግጥ ትንሽ ወፈፍ ያደርጋታል። ምን ችግር አለው? ሰው ላይ አትደርስ አለኝ። እንዴት ነው የተኛ ሰው ላይ ጋዝ አርከፍክፋ እሳት የምትለቅ ሴትዮ ሰው ላይ አትደርስ የምትለው? እሱን አትስማቸው፣ ሰውየው ተተናኩላት ይሆናል ብሎ ብዙ ነገር አወራኝና አሳመነኝ። ወይ ደላላ ሲባል። የግቢው ጸጥታ ያስፈራል።
ዙሪያውን የበቀሉት ረጃጅም የጽድ ዛፎች እድሜ ጠገብ ስለሆኑ የቤተ ክርስቲያን ግቢ አስመስለውታል። ባለቤቷ እትዬ ስምረት ሲበዛ ውብ የሆነች እድሜዋ ከ30 እስከ 40 የሚገመት ሴት ነበረች። ታዲያ ስትገባም ስትወጣም ሰው ሰላም አትልም፣ ማንንም ሰላም አትልም። ቤቷ እንግዳ አይመጣም። አንድ ግቢ እኔና እሷ ብቻ እየኖርን እኔንም ሰላም አትለኝም። ምን ያበጣርራታል እያልኩ በውስጤ ስቦጭቃት ብዙ ወራት አለፉ። የቤት ኪራይ ካልሰጠዋት አትጠይቀኝም ነበር። ማንንም ባስገባ ባስወጣ ግድ የላትም። ውሃ ፈሰሰ፣ መብራት በራ፣ የለ በቃ መኖሬን የረሳች ሴት ነበረች። መኖሬን ስለረሳችሁ ነው መሰል እኔም አከራይ መኖሩን ረስቼ በነፃነት መኖሬን ተያያዝኩት። ግቢ ውስጥ ከኔ ቤት ፊት ለፊት ያለ አንድ የጽድ ዛፍ ከታች እስከ ላይ የገና መብራት ተጠምጥሞበት ሁልጊዜ ማታ ማታ ይንቦገቦጋል። ለምን እንደዚህ እንደሚሆን ይገርመኛል። በዓለም ይሁን አዘቦት መብራቱ ከዛፉ ላይ አይነሳም። ዝናብና ፀሐይ የተፈራረቀበት አለመቃጠሉም ይደንቀኛል። አንዳንዴ መብራቱ ቦግልም ሲል ግቢውን የአደጋ ቀጠና ቢያስመስለውም ለስላሳ ብርሃኑን ግን እወደው ነበረ። ሴትየዋ የምትኖርበት ግዙፍ ቪላ ሁልጊዜም በሩ ዝግ ነው። ስራዋ ምን እንደሆነ እግዚአብሔር ይወቅ። አንዳንዴ ዘንጣ ትወጣና በትልልቅ ፌስታሎች ብዙ ዕቃ ይዛ ትገባለች። ከዛ በሯ ይዘጋል። ማታ ማታ በቤቷ መስኮት በኩል ከመጋረጃው ጀርባ ፈዘዝ ያለ የገና መብራት አይነት ረጋ ብሎ ሲበራና ሲጠፋ ይታያል። ግቢ ውስጥ የቆመች አንዲት አዲስ መኪና አለች፣ ሰማያዊ። ሁልጊዜ ቅዳሜ ጠዋት እራሷ ታጥባታለች። መኪናዋን ግን ነድታትም አስነስታትም አታውቅም። እንዳውም መኪናዋ ጎማ ስር ሳር በቅሏል። ለ1 ዓመት ያህል እዛ ቤት ስቆይ አንድ ቃል ተናግራኝ አታውቅም። አሁን ይሄን ማን ያምላል? ዝም፣ ቄሱም ዝም፣ መጽሐፉም ዝም። ቤቱ እርሷና ግቢው በአጠቃላይ ይጨንቃል። አንድ ቀን ታዲያ አምሽቼ ወደ ቤት ስገባ አብርሃም አለችኝ። በረንዳ ላይ ቆማ እየጠበቀችኝ ነበረ። አቤት። ስሟ ጠፋብኝ። ደግሞ ልክ ጣረሞት እንደጠራኝ ነበር የደነገጥኩት። እንኳን መጣህልኝ፣ መብራት ተበላሽቶብኝ ነበረ። አነጋገሯ በጭንቀት የተሞላ ስለነበረ የሆነ ሰው የታመመባትና ድንገተኛ ክፍል ደውላ እባካችሁ በነፍስ ድረሱልን የምትል ያስመስላት ነበር። እሺ ምን ችግር አለው ብዬ ወደ ትልቁ እና ተዘግቶ ወደ ኖረው ቤቷ ገባው። ሁሌም ወደዚህ ቤት ለመግባት እጓጓ ነበር። ከገባው በኋላ ግን ያየሁትን ነገር ማመን አልቻልኩም። ሰፊው ሳሎን ውስጥ በትንሹ 20 የሚሆኑ ሰው ሰራሽ የገና ዛፎች ተደርድረዋል። ኮርኒሱን ሊነካ ከደረሰው ትልቅ ዛፍ እስከ ትንንሽ ዛፎች ቤቱ ከዳር እስከ ዳር ተሞልቷል። ምን ይሄ ብቻ! ግድግዳው እንደ ሸረሪት ድር በተወሳሰቡና የተለያየ መጠን ባላቸው የገና መብራቶች ተወሯል። የቤቱ መብራት በሙሉ እየበራ ስለነበር የተበላሸው የትኛው እንደሆነ ጠየኳት። ወደ መኝታ ቤቷ መራችኝ። ማመን አልቻልኩም። መኝታ ቤቱ ስፍር ቁጥር በሌላቸው የገና አባት አሻንጉሊቶች ተሞልቷል። መልበሻዋ ላይ ተቀመጠ የሚወዛወዝ ጌጥ ነገር በቀጭን የሚቅጨለጨል ድምፅ የገና መዝሙር ያወጣል። ድምፁ ይጨንቃል። አንድ የገና መብራት ነበር የተበላሸባት። ስመለከተው ተቃጥሏል። ይህንኑ ነገርኳት። ፊቷ ግርጥት ብሎ ሊሰራ አይችልም፣ እባክህ እርዳኝ አለችኝ። ስትናገር እንባ እየተናነቃት ነበር። ግራ ተጋባው። በጣም ርካሽ የሆነና ያን ያክል የማያሳስብ የገና መብራት ይህን ያህል ለምን እንዳስጨነቃት ማወቅ አልቻልኩም። በቃ ተቃጥሏል፣ ባይሆን ያን ያህል የሚያስፈልግሽ ከሆነ ነገ ከቢሮ ስመለስ እገዛልሻለሁ
አልኳት። እሰይ የኔ ጌታ እባክህ ጥሩ መርጠ ግዛልኝ እጠብቅሃለሁ ብላ ቦርሳዋን አነሳችና ብር ለማውጣት ስትከፋፍት እጆቿ ይንቀጠቀጡ ነበር። ሁኔታዋን ስመለከት እኔም ተረባበሽኩ። ቦርሳዋ ከእጇ ወደቀ። አነሳችው። 300 ብር አውጥታ ሰጠችኝ። ይበቃ ይሆን አለችና 100 ብር ጨመረችልኝ። ቦርሳዋ በጣም በብዙ ድፍን 100 ብሮች የተሞላ ነበር። በቀጣዩ ቀን የተቃጠለውን የሚመስል ገዝቼላት መጣውና ሰጠዋት። እየተጣደፈች ተቀብላኝ ወደ ውስጥ ገባች። አመሰግናለሁ እንኳን አላለችኝም። መልሱንም አልተቀበለችኝም። ክፍቱን በተወችው በር ገብቼ መልሱን ጠረጴዛዋ ላይ አስቀምጬላት ወጣሁ። እዛው ጎረቤት ያለ አለማየሁ የሚባል ባለሱቅ ደንበኛዬ ነበረ። አንድ ቀን አብረን ቆመን እያለ እቺው ሴት ትልቅ የገና ዛፍ አሸክማ ስትገባ አያናትና በወሬ ስለ አከራይ ታሪክ አወራልኝ። አከራይ ትንሽ አይምሮ ንፋስ ሰርቋል አለኝ። እንዴት አልኩት ለወሬ ጓግቼ። ይኸውልህ እትዬ ስምረት በጣም አሪፍ ሴት ነበረች። ገና መኪናዋ ብቅ ሲል የሰፈር ሕፃናት ይንጫጫሉ። ደግ ናት፣ የደግ መጨረሻ። ሰውን ሁሉ ማብላት ማጠጣት ነበር ስራዋ። የዛሬን አያድርገውና ደሞ ባሏ ከሳይ ባሰ መልአክ ነበር። መላጣ ነው፣ ረጅም፣ ሳቁ ብቻ የሚያጠግም። ፍቅራቸው ለብቻው ነው። በቃ ሲገቡ ተቃቅፈው ሲወጡ ተቃቅፈው ሁል ጊዜ ሙሽራ ነበር የሚመስሉት። እሷም ቆንጆ ነበረች። ባለሱቁ ነገር ያረዝማል እናል የዛሬ 10-12 ዓመት አካባቢ ይሆናል። እትዬ ስምረት እርጉዝ ነበረች። በቃ የነሱ ልጅ አይተን የሁለት ቆንጆ ባልና ሚስት ልጆች እያሉ ጎረቤቱ ሲያወራ መቼም የሰው አፍ ክፉ ነው። ምን እንደሆነ ሳይታወቅ ባለቤቷ ራሱን ሰቅሎ ተገኘ። ምን አልኩት ደንግጬ። አዎ ግቢያቸው ውስጥ ያለ ዛፍ ላይ ራሱን ሰቅሎ ተገኘ። እንዳውም እትዬ ስምረት እስካሁንም ዛፉ ላይ ገና መብራት አድርጋበታለች። አላየሁትም እንዳትል ብቻ እዛው እየኖርክ አለና ጫቱን በጥርሱ ቀረጣጥፎ ወሬውን ቀጠለ። እትዬ ስምረት ራሷን ስታ ሆስፒታል ገባች። ለቀብሩ እንኳን አልነቃችም ነበር። ያረገዘችውን ልጅ አስወረዳት። ከዛ በኋላ በቃ ይህን ሁሉ ዓመት ሰው ሰላም አትል፣ ከሰው አትደባለቅ፣ የገና ዛፍ እየሰበሰበች ግቢዋን ዘግታ መኖር ነው። ድንገት ከተነሳባት ከግቢዋም ልታባረር ትችላለች አለና ፈገግ አለ። ዘመድ የላትም እንዴ? ሞልቷት፣ ያውም የናጠጡ ሀብታሞች። እንትን ነዳጅ ማደያ አባቷ ነው፣ ምንትስ ሱፐር ማርኬት የወንድሟ ነው፣ ምንትስ አስመጪም የበኋላ ነገር። አሁን ቤተሰቦቿ እያስተዳደሩ ብር ለሷ እንደፈለገች ይሰጧታል። ባይሰጧትም ስጡኝ አትልም። ሰው ስለማትፈልግ ማንም ቤቷ አይረግጥም። ብዙ ተጥሮላት ነበር። ጸበልም ወስዷት ነበር። አማኑኤልም ወስዷት ጤነኛ ናት፣ ጊዜ እያለፈ ይሻላታል አሉ። ይኸው እሷ እንዳለች አለች። አንድ ያለመልከፍ ነው አርበሾ አለና ወደ ጫቱ ዞረ። የነገረኝ ታሪክ ወትሮም የሚቀፈኝ ግቢ እንዲከብደኝ አደረገኝ። እየቀፈፈኝ ወደ ቤት ስገባ ግቢው ከነተለመደ ዝምታው ጋር ጣረሞት ሰፍሮበት ጠበቀኝ። ከቤቴ ፊት ለፊት የአቀፋፊ ዛፍ የገና መብራት እንደ እባብ ተጠምጥሞበት ቦግ እልም ይልበታል። በጨለማ ውስጥ ዛፉ ላይ የተሰቀለ ሰው በቀስታ የሚወዛወዝ መስሎ ታየኝ። ረጅም መላጣ ሰው። አንድ ሌሊት የሰው ለቅሶ ሰምቼ ከእንቅልፌ ነቃው። ስቅስቅ ብላ የምታለቅስ ሴት ነበረች። ጆሮዬ ቆመ። በእርግጥም የሴት ለቅሶ ነበር። ክረምት ነው። ስስ ካፊያ ነበር። ቀስ ብዬ ካልጋዬ የተነሳውና መጋረጃዬን ገለጥ አድርጌ ተመለከትኩ። እትዬ ስምረት ባሏ የተሰቀለበት ዛፍ ስር ቆማ በዚያ በሚያንዘፈስፍ ካፊያ ስስ የውስጥ ልብስ ብቻ ለብሳ ታለቅሳለች። ጨነቀኝ። ወጥቼ አይዞሽ ልላት ፈለግኩ፣ ግን ደግሞ ፈራዋት። አለቃቀሷ አስፈሪ ነበር። ኡኡታ ኩርምት ብላ በእጆቿ አቅፋ ካፊያው እየወረደባት ትንሰቀሰቃለች። ሰዓት ተመለከትኩ።
ከሌሊቱ 10 ሰዓት ቦግ እልም ቦግ እልም ቀይ፣ አረንጓዴና ቢጫ ቀለማት ያሉት መብራቶች እቺን ምስኪን ኮከብ በደረቅ ሌሊት ካፊያ ላይ የብርሃን መልኩን ይረጭባታል። እትዬ ስምረት ስታለቅስ ካየዋት ከ4 ወር አካባቢ በኋላ ማታ ላይ በሬ ተንኳኳ። እሷ ነበረች። አብርሃም ደህና መሸ? ደህና መሸሽ እትዬ፣ ቤት ፈልግና በዚህ ሳምንት ቤት ይልቀቅ ብላኝ ተመልሳ ወደ ቤቷ ሄደች። ምንም አልተቀየምኳትም፣ እንዲያውም አዘንኩ። ብጠቅምም ባልጠቅምም እዚያ አስፈሪ ግቢ ውስጥ እኔ መኖሬ ለሷም ጥሩ ነበረ። ዝም ብዬ ሳስበው ብቻዋን በዚህ ግቢ ውስጥ አሰቃቂ ነገር ነው። ለማንኛውም በዛው ሳምንት ቤቱን ለቅቄ ወጣው። ቀስ በቀስም እትዬ ስምረት ካይምሮ ደበዘዘች። ቤቱን ከለቀኩ ከ1 ዓመት በኋላ እትዬ ስምረት መሞቷን ሰማሁ። ሞታ የተገኘችው ባለቤቷ የተሰቀለበት ዛፍ ስር ነበር፣ በስስ የውስጥ ልብስ ብቻ። አስክሬኗ ተመርምሮ ምንም ህመም የለባትም። የሞቷ ምክንያት ግልጽ አይደለም ተባላሉ። ቀብሯ ላይ ሄጄ ነበር። የተሰለፈ መኪና፣ ያልተያዘ የእትዬ ስምረት ፎቶ አልነበረም። የባሏን ፎቶ ሲለቀስለት አየው። ቤተሰቦቿ ከምር አሳዝነውኝ ነበር። ከዛን ጊዜ ጀምሮ የገና ዛፍ፣ የገና መብራት፣ በተለይ የገና አባት የሚባሉትን አሻንጉሊቶች አልወዳቸውም። ቦግልም ቦግልም የሰው ልጅ ገናው ፍቅር ነው። ቦግ ሲል መፋቀር፣ በደስታና በተድላ መኖር። ፍቅር እልም ሲል በቁም አሊያም የማይቀረው ሞት እንደወረደ መሞት። ቦግ እልም ቦግ እልም። ውድ የመጽሐፍን በዜማ ቤተሰቦች የዙቤዳ ሌላኛውን ታሪክ የተከታተላችሁትን ይመስል ነበረ። በቀጣይ በሌላ ታሪክ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እየሆናችሁ ቆዩን። ሰላም።